እናቴ ሴተኛ አዳሪ ነበረች። የ6 ዓመት ልጅ እያለሁ ተለየች። እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ ደረስኩት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን መንገስ ነበር የምፈልገው። መኖር ከሞት በላይ ያስፈራል። በቀኝ ነው ተጠገብኩኝ። በቀኛል ነው እውነት። አፈርሶ እቺን ብቻ ሳትጨርስ ወዴት ነው የምትሄደው? ቁርስ በላው እኮ ጠገብኩኝ። በቀኝ ነው እውነት። በቀኝ ጠገብ እቺን ብቻ ይልሽ። ቻው። እሺ ማይ እንዳትል ድጋምታ እንዴ። አይ በቀኝ ደሞ ምሳ እንዳትቀር። ቡናማ ፈላለው ብቻዬን እንዳሉን ነግሬያለሁ። ችግር የለውም። እመጣለሁ ማሺ፣ እመጣለሁ። አልቀርም። እሺ ልጅ ወይ እንዳትቀር አደራህን። ልጅ መድኃኒዓለም ይከተልህ። ሄሎ ፍቅር፣ መጣሁ እኮ መጣሁ። ታዲያ እየመጡ እኮ አንተ ያያትም እንዴ? ምንድን ነው እና ምን ታደርጋለህ? እና ራስህ እኮ ይመጣል። ያንተ ደም ነው ወይ ልጄ? ወይኔ ምንድን ነው የተፈጠረው? ጉዴ ልጄ ግን ምን ነው?
ምንን ተጎዳ ልጄ? ምንን ተጎዳ? ምንን ነው ልጄ? ምንን ነው ልጄ? ምንን ነው? ያንተ ደም ነው ወይ ልጄ? ያንተ ደም ነው ወይ ልጄ? ወይኔ ጉዴ ልጄ ተደስግባልኝ ግባል ምን ይዛጋዩ ምንም አልሆንክ ልጄ ምንም አልሆንክ አንተ ምንም አልሆንክ ልጄ ወይኔ ሄሎ ጋሽ እንኳን ደስ አለ በፈለግነው መሰረት እቅዳችን አዎ መቶ ፖሊሶች ውስጥ እሺ አንተም ደውልላቸው የኔ አባት ይሄ እኮ አይገባውም ነበረ። ሳያስበው ነው ገደል የገባው። እኔ በጣም ነው ግራ የገባኝ። ቆይ ምን አገናኝቷቸው ነው? ጭራሽ የማይተዋወቁ ሰዎች ናቸው እኮ። ማለት እዚህ ደረጃ ምን አደረሳቸው? ጀሞ እኮ እኔ ጋር እያወራ ነበር። ከዛም እንደተፈጠረ አላውቅም። ያ ሁላ ነገር ደግሞ ሲፈጠር በስልክ እያዳመጥኩት ነበር። ከዛም እንደተፈጠረ እኔ እንጃ። እኔ አላውቅም። ብቻ ለሰሚ ግራ የሆነ ነገር ነው። አላውቅም ብቻ ምን ማድረግ እንዳለብኝ የተፈጠረውን ነገር ሁላ ለራሱ ማመን አቅቶኛል። በቃ ሳሪ አንቺ ተረጋጊ። ያው ፈጣሪ ያስተካክሏል። ደግሞ እኛ ጓደኛ ሱራ በጣም ጠንካራ ነው። ሁሉም ነገር እሱ ይወጣዋል። ተረጋጊ በቃ በቃ ተረጋጊ። ማን ነው? ጣይቱ አቤት። ነይ እስቲ በር ክፈቺ። እሺ ደህና ዋልክ ልጄ? እንዴት ነህ? ሰላም ዋልክ? ደህና ቁጭ በል እስኪ ልጄ። እቸኩላለሁ። ከባንክ ነበር የመጣሁት። ምንድን ነው? እኔ ከባንክ ጋር የተያዘ ነገር የለኝም። ምን ፈልገህ ነው የመጣው? ከዚህ ቀደም በድርጅቱ ስም ከባንካችን ብድር ወስደው ነበርና እንግዲህ በተደጋጋሚ መልእክት ልከናል። የማስጠንቀቂያ ደብዳቤዎችን፣ መልእክቶችን ልከን ሆኖም ግን ምንም አይነት ምላሽ ባለማግኘታችን እንግዲህ ባንኩ ቤቱትን በሐራጅ ለመሸጥ ተገዷል እና እንግዲህ እዚህ ደብዳቤ ላይ እንደተገለጸው የአንድ ሳምንት ጊዜ ተሰጥቶታል። በዚች አንድ ሳምንት ጊዜ ውስጥ ቤቱን ለቀው እንዲወጡ የሚያወሳ ደብዳቤ ነው። እንግዲህ ተው ልጄ፣ እኔ ከባንክ ጋር የሚገናኝ ነገር የለኝም። ቤት ተሳስተ ይሆናል። ማማ ዝናሽ ነው አይደል? ዝናሽ ነኝ። አዎ የዜሮ ዝናሽ እንግዲህ እዚህ ላይ በተጠቀሰው መሰረት አይደለም ተሳስተሃል። ምናልባት ስም ተሳስተህ ይሆናል። አይ ማማ ዝናሽ ነው አይደል? አዎ ዝናሽ ነኝ። ለማማ ዝናሽ የሚል መልእክት ነው የመጣው። እንግዲህ ያንን ነገር ክሮስ ቼክ አድርገን ባንካችን በደንብ አረጋግጦ ነው ይሄን ደብዳቤ ለመጻፍና የሐራጅ ለማውጣት በስተመጨረሻ ውሳኔ ሊያወራ ለእርሱ የመጣ ደብዳቤ ነው። እንግዲህ እንደሚመለከቱት እንዴ አዎ ታዲያ ባለቤቴ ከሽርካው ጋር ቀደም ሲል ንግድ በሚሰሩ ጊዜ ከባንክ ተበድሯል። እኔ ምን ቤት ነኝና ነው ዳ የሚመጣብኝ እኔ ላይ? ለምን እሱን አትጠይቁትም? ሀብት ንብረቱን የያዘው መስፍን ነው። ለምን መስፍንን አትጠይቁትም? እንግዲህ የብድሩ ቦታ ላይ የተጠቀሰው ስምና ላይ ቦታ እሱ ስለሆነ እንግዲህ እዚህ ጋራ ይፈርሙልኛል። ምን ነው ፈጣሪ፣ አሁንስ ምን ነው መከራዬን አበዛኸው? ምንም ማድረግ አይቻልም። ፈጣሪ ምን አደረኩ? ምን በደልኩ? ይሄን ያህል እኔና ልጄ የት ልንወድቅ ነው? ወዴት ልንገባ ነው? አረ መድኃኒዓለም፣ አረ ጉድ ነው። ምን አደረኩ? ይሄን ያህል ምን ነው ኃጢአቴ በዛ? ምን ነው ይሄን ያህል በደሌ በዛ?
ድርጅቱን፣ ሀብቴን፣ ንብረቴን በባንክ ያለውን ነገር ሁሉ ወስዶ ዝም ብለን በተቀመጠን ጭራሽ ቤቴ ላይ መድኃኒዓለም ልጄስ እንዴት ሊሆን ነው? ሄሎ ሳሪ፣ ቆይ ታውቂ ነበር ነው? ምንድነው እየተፈጠረ ያለው? ምን ነው የማላውቀው? ማለት ምንድነው ደግሞ አንተን ያልነገርኩህ? እማማ ዝናሽ ማለቴ እመይ መንገድ ላይ መውጣቷን ማለቴ መንገድ ላይ እየለመነች መሆኗን ማለት መንገድ ላይ ወጣሽ ስትል አልገባኝም። ምንድነው አልገባኝም? እማይ እየለመነች ነው እያልኩሽ እኮ ነው። ማን ማለት ምንድነው የምታወራው? የኔ ሱራ ማለት እናቱ መንገድ ላይ ወጣች እያልከኝ ነው? አዎ እሷ እማዬ ናት እየለመነች ያለችው። እሺ አሁን የት ነው ያለው? ልምጣ? ጠብቀኝ፣ መጣሁ። እኔ በቃ እሺ እጠብቅሻለሁ። እኔ ሱራ እሺ መጣሽ? አዎ በእናትህ እማዬ የት ነው ያለችው? እንሂድ። ሳሪ መጀመሪያ ተረጋግጪ። ሳሪ ከመጀመሪያው እንደተፈጠረ አላውቅም፣ ግን እማያችሁ ትልሻለች። ወይኔ እማዬ ተጎሳቅላለች እኮ። አዎ ሳሪ በጣም እኔ አላውቅም፣ ብቻ ሄደን ሁሉም ነገር ከሷ ብናጣራ ደስ ይለኛል። አዎ በቃ እንሂድ። አዎ ብንሄድ ይሻላል። እማዬ እንዴት ነሽ እማዬ? አለሁ ሳሪ፣ እንዴት ናቸው? ይዘናት እንሂዳ። አዎ ከዚህ ቦታ ቶሎ እንሂድ። እማዬ ተነሽ። ማሚዬ ተነሽ። ተነሽ እማዬ። ባይገርም ምግባርና ስሙ እንዳንተ የተመሳሰለብኝ ሰው የለም። ድሮ ስምን መልአክ ያወጣል ነበር ተረቱ። ያንተን ስም ግን ራሱ ፈጣሪ ያወጣል ይመስለኛል። ነው ብለው ነው ጋሼ? አንተ እኮ ነገሮችን ቀለል አድርገህ ስለምታይ ነው እንጂ እኮ የዘመናት ልፋታችን በአንተና በአጋሮቻችን ጥንካሬ እኮ ነው ያሳካነው። እኔ ምን አደረኩ ብለው ነው? ሁሉም ነገር የእርሶ ነው። ፕላኑ የእርሶ፣ ገንዘቡ የእርሶ። ያው እኔ ስራ ብቻ ነው የሰራሁት። ምን እንዳሳካን ግን ገብቶሃል። የድርጅቱ ብቸኛ ባለቤት እኔ መሆኔ፣ በዛ ላይ ደግሞ ያሰጋን የነበረው የዛ የሟች ልጅ በሚገርም የጭንቅላት ጥበብ እኮ ነው እንዳይመለስ አድርገን ከርቸሌ ይወረወር ነው። በተጨማሪ ደግሞ በስራ ጋሪ ስም ተመዝግቦ የነበሩ ንብረቶች በሙሉ ወደ ራሴ ያዞራለሁ። ከዚህ በላይ ብሰክሰስ አለ ብለህ ነው። ስኬታማ ስለሆነን ደስ ብሎኛል። ያው ወደፊት ትልቅ ስራ እንደምንሰራ ተስፋ አድርጋለሁ። አዎ ከዚህ በኋላም እኮ ቤተሰብ ነው እኮ መሆን ያለብን። ያው አንተም አላገባህም አይደል? እንደምታውቀው የወንድሜ ልጅ ሳሮን አስተምሬ አሳድጌያለሁ። እንግዲህ አሁን የቀረኝ ለጥሩ ባል መዳር ነው። ገብቶሃል? ለስኬታችን
እማዬ ግን እስኪ ምንድነው የተፈጠረው? ንገሪኝ እስኪ። አዎ እማዬ፣ ቆይ እንዴት በዚህ ቅጽበት ያን ከመሰለ ቤት ወጥተሽ እዚህ ለምን? በዛ ላይ ደግሞ በሱራ አባት ስም የሆነ ድርጅት አልነበረም እንዴ? አይ ልጅ የነበረ ሁሉ ከመቅስፈት እንዳልሆነ ሆነ ልጄ። የሱራፌልን አባት ከቀበርኩት በኋላ ሁሉ ነገር ጠፋ፣ እንዳልሆነ ሆነ ልጄ። ማለት ቤቱስ? አይ ልጄ ቤቱንም ወሰዱት፣ ድርጅቱንም ወሰዱት፣ እኔን ሜዳ ላይ ጣሉኝ። እንደዚህ እንደምታይ አይ ልጄ እንኳን ቢኖር አጠገቤ ጥቃቴን ይወጣልኝ ነበር ሱርዬ። ቤቱንም የሱራ አባት ከስራ አጋሩ ጋር ሆነው ድርጅት ለማቋቋም ከባንክ ብድር ተበድረውበት ነበር። ከዛ በኋላ የሱራ አባት ሲሞት ቤቱን ነጠቀኝ፣ ድርጅቱን ድርጅት ሲነጥቀኝ ያንን ዕዳ ከየት አንጥተን እንክፈለው? ያንን ዕዳ ምን ከፍልበት ሲጠፋ ባንኩ ቤቱን በሐራጅ ሸጠው። ይውሻ ልጅ ምን አይነት አረመኔ ነው በሩፋኤል። ይሄ ደነዝ በማርያም ማለት ምን ያክል ጭንቅላት ውስጥ ቢቆሽሽ ነው ደግሞ ስለ ስሙ ወይም የሆነ ነገር ስለሱ የምታውቂው ነገር አለ እንዴ? አይ ያላቅም አንድ ቀን ነው በአካል ያየሁት። የሱራፌል አባት ይዞት መጥቶ ድንገት አይቼው ነበረ። ከዛ ወዲህም ከዛ በፊትም አላየሁት። ልጄ ሱራ ግን በደንብ ያውቀው ነበር። እናቱና የውሻ ልጅ የት አባቱ ይገባታል? መቼስ ሀገር ለቆ አይሄድ። እዚህ የዘረፈውን ሲበላ እናገኘው የለ። ወይኔ ሱራ፣ ወይኔ ጀግና። አንተ ብኖር ማን ነበር እንደዚህ የሚደፍ? አሁን ምንድን ነው የምናደርገው? እኔ ምን አውቄ ብለሽ ነው? በጣም ከባድ ነገር ግን ይመስለኛል። ይህ ሁሉ ነገር አውቆ የተቀነባበረ ነው ይመስላል። አጎቴ እየደወለ ነው በዚህ ሰዓት። ምን ፈልጎ ይሆን? አሎ እርግቤ፣ እንዴት ነሽ? ሄሎ አጎቴ፣ እንዴት ነህ? የት ሆነሽ ነው? ቤት አይደለሽም እንዴ? ጫጫታ እኮ ይሰማኛል። አሁን እኮ ከቤት ወጥቼ ነው። ጓደኛ አመማትና እሷ ልጠይቃት ወጥቼ ነው። ይኸው እየተመለስኩኝ ነው፣ ደርሻለሁ። ዛሬ ከሰዓት በኋላ ግብዣ አለብን። እናም አንቺንም ያማክላል። ስለዚህ በደንብ እንድትዘጋጂ ነው። ማለት እኔን ያማከለ የራት ግብዣ? አልገባኝም። አዎ አንቺንም የሚያካትት ነው። ለማንኛውም በደንብ እንዲያምርብሽ እፈልጋለሁ። እሺ አጎቴ፣ ይዘጋጃሉ። ቻው። ጋሽ ምን ፈልጎ ነው? እባክህ ዝግጅት ምናምን ይላሉ። አላውቅም ምን እንደሆነ። ሄሎ ጋሺ። ወንዴ እንዴት ነህ? አሎ ሰላም ነው ጋሺ? ሰላም ነኝ። እናም እሷም ስለምትኖር በደንብ ተዘጋጅተህበት እንድትመጣ። እየምርህ ነው ጋሺ? ኧረ እሺ ችግር የለውም፣ በደንብ እዘጋጃለሁ። እሺ ጋሺ። ኧረ በደንብ ነው የምዘጋጀው። ለስንት ጊዜ ነበር ስመኝሽ ነበር። ዛሬ እጄ ገባሽ። ከዚህ ቤት እወጣለሁ። እዚህ ታስሬማ አልቀርም፣ እወጣለሁ።
ምን ሆነሽ ነው? አይ እባክህ ምን ማለት ዝም አለ ዝም ብዬ ነው። እንደዚህ መተከስ እኮ የለብሽም እኮ እዚህ ታስረን ደግሞ እንኳን ቀርቡ። አዎ እሱማ ታውቃለህ። ስለዚህ መበርታት እኮ ነው በቃ። ትንሽ ጊዜ ነው ደግሞ እኛ ስንት ሀሳብ እኮ አለን እኛ ራሱ እኮ ስንት ያሰብነው እሱን ሁሉ ስተን እኮ እንጂ ያለ። ስለዚህ ብዙ እንደዚህ መተከዝ ማዘን አያስፈልግም። እሺ ስለዚህ በርታ ይዞ። እሺ በይ አመሰግናለሁ። እሺ ለራስህ ከበጣ ነው ትንሽ ቆይ። እንዴት እንደምታምሩ የኔ ጉቦች። ባይገርምሽ ወንዴ ለመጀመሪያ ጊዜ ከሴት ጋር ቁጭ ብሎ መክሰስ ሲበላ ያየሁት። አላውቅም ሌላ ጊዜ ብቻውን ሊያደርገው ይችላል። አረጋሽ እንደዚህ እንኳን አድርጌ አላውቅም። እርግቤም እኮ ልክ እንዳንተ ናት። እንደ ዘመኑ እኮ ሴት አይደለችም። በቃ ስትር ያለች ልጅ ናት። እንዴ አጉርሺው እንጂ አንቺ። እኔ ቢበቃኝ ጥሩ። በዛ ላይ አስቸኳይ ስልክ አለኝ፣ እሷን አውርቼ ልምጣ። እሺ ጋሽ። ልጄ ምን ላይ እንዳለ እናቴ ልጄን አስፈትተሽ በእጄ ስጭኝ እናቴ። ልጄ ከቱ ቀረ የልጅ አባት። አይ ሱራፌል አባት ባየኸው ዛሬ ያለሁበትን ባየኸው። አረ ሱራፌል፣ አረ ልጄ፣ አረ ልጄ እናቴ አንድ አይኔን ልጄን ጠብቂልኝ እናቴ። ልጄን አደራሽን ሰጠሁሽ እናቴ። አይ ልጄ እኔ ከሞትኩ በኋላ ብትመጣ የት ነው የምትገባው ልጄ? ማን አለ አንተ? አይ ልጄ እናቴ ጭንቃማ ላለ አይ ልጄ ብትኖርልኝ ኖሮ ብቻዬን ገበታ ይዣለሁ ልጄ፣ ብቻዬን ገበታ ይዣለሁ። እስቲ ችላ ጉርስህ
የት አግኝቼ ላጉርስ ልጄ ሳላጉርስ እኮ ቀምሻለሁ። ልጄ አንድ ቀን አጎርሳለሁ። አንድ ቀን ልጄ የለመድከው እንጂ ትጎርሳለህ ልጄ። እዚች ትቀመጥ የልጄ ድርሻ የልጄ ድርሻ። አይ ሱራፌ ሄሎሺ፣ እንዴት አመሸ? ወይ ሳይ፣ እንዴት ዋልሽ? መቼስ የዛሬ ፕሮግራም አሪፍ ቢሆን ነው እንደዚህ ቀን መዘግተሽ ነው ያልሽው። ከባድ በጣም የሚያዘጋጀልኝ ምን እንደማደርግ አላውቅም። ምን ነው ሳይ፣ ምን ተፈጠረ? መቼም እንደፈራ ነው ለዛ ሰው ላይ መቻችሽ እየፈለግ አይደለም። አዎ እባክህ፣ እንደዛ ነው የሚመስለኝ። ለነገሩ አሁን የደወልኩልህ ለዛ አይደለም፣ ለሱራ እየጻፍኩለት ነበረ እና ነገ ሁሉንም ነገር ልነግረው አስቤያለሁ። ያው ስለ እናቱ፣ ስለ ቤቱ፣ ስለ ሁሉም ነገር ብቻ። እሱማ ልክ ነሽ፣ ማወቅ ይገባል። ግን በጣም ከባድ ነው የሚሆንበት። እኔ እንጃ እንዴት እንደሚሆን እንዳላውቅም። አዎ እሱማ ምን እንደሚያደርግ እዛ አላውቅም። እንግዲህ ይሁን እንጂ ምን ማድረግ ይቻላል? ብንደብቀው ማወቅ አይቀርም። እሺ በቃ እሱ ሊነግር ነበር የደወልኩት። እሺ ቻው፣ በይቅናሽ። እሺ አሜን። በቃ ደህና ደርሺ። ተጫወቱብሽ። ጋሺ አሁን ወደ ቢሮ ነው የምትሄደው ወይስ ሌላ የምትሄድበት ቦታ አለ? አይ ወደ ቢሮ ነው የምሄደው። አንድ አስቸኳይ ስራ አለኝ። ምን ነው ፈለግሽኝ እንዴ? አይ ያው በዛው ስትሄድ እኮ ሾፒንግ ልሄድ ፈልጌ ነበርና አብረን እንድንወጣ ብዬ ነው። ታዲያ ምን ችግር አለው? ና እሺ በቃ ልብስሽን ቀይረሽ ነይ። እኔ እስከዛ ሞተር እያሞኩት። እሺ ነጥ እንዴ እቺ ሴት እዚህ ምን ታደርጋለች? ኧረ በፍጹም አላውቃትም። እንደው ምን ሆና ነው ብዬ እኮ ነው። ኧረ በፍጹም
የት አውቃታለሁ ብለሽ ነው? እንደው ሳያት ገርማኝ እኮ። ሄሎ ጋሽ ቢሮ መምጣት ትችላለህ? እንደ አጋጣሚ ወደ ቢሮ እየመጡ እንዴት ነው አንዴ እኔ ምትወልዴ ስለዛች ኮሽ ማዳረግ ምን ታስባለህ? ምናልባት ሪስክ የምትሆንብኝ ከሆነ እንገላለን። ያቺ ደከመች አሮጊት ምንም ነገር ታምጣልሽ ብዬ አላስብም። ግን ስጋት የሚሆንብህ ከሆነ ወደ አንዱ ቱቦ መጣል ነው። ቀላል ነው። ሌላው የቤቱን ነገር ምን አደረግ? ከባንኩ ያለው ነገር ትላንትና እሱን ነበር ስትሰራ የነበረው። አንዳንድ የሚያስፈልጉ ነገሮችንና የቤቱን ካርታ ሰነዶችን በሙሉ ጨርሻለሁ። ወንደርፉል። እዚህ እኮ ነው የምትተማመኑት። በጣም ከሞላ ጎደል ስራችንን እየጨረስን ነው ማለት ነው። አንዳንድ የሚቀሩ ነገሮች አሉ። እሱን ደግሞ ነገ ከነገ ወዲያ ጨርሳለሁ። በጣም ጥሩ። ሌላው ይህ ስራ እያልክ ሳሎንን እንዳትረሳት። ለራስን ጊዜ መስጠት ያስፈልጋል። እሺ ጋሺ፣ በቃ የሚሄድበት ቦታ ስላለ እኔ ልሂድ ጋሽ። መልካም። እኔ የምልሽ እርግቤ፣ ቅድም አብረሻት የነበርሻት ሴትዮ ታውቂያታለሽ ወይስ ምንድን ነው? አረ የታውቃታለሁ። ያው አንዳንድ ፈልጋ ነበረና ቤቷ ላድርሳት ብዬ ነው እንጂ የታውቃታለሁ ብለን። ደግሞ ጋሽ በጣም ነው የምታሳዝነው የምታያት። ለምን እንደዚህ እንዳልኩሽ ታውቂያለሽ? አንቺን ከማይመጥንሽና ከማይመስልሽ ሰው ጋር አንቺን ማየት ስለማልፈልግ ነው። አንቺ እኮ አሁን በቅርብ ልታገቢ ነው። ስለዚህ አላማሽን ሊያስቱሽ ከሚችሉ ሰዎች ጋር ላይሽ አልፈልግም። እንዴ ጋሺ ምን ማለት ነው? ልታገቢ ነው? እኔ ማግባት አልፈልግም። እንዴ ቆኔ ለአንቺ የማይጠቅም ሰው ድርሻለሁ እንዴ? እንኳን ለአንቺ ቀርቶ ለእኛ ራሱ አለኝታ የሆነ ሰው እኮ ነው እንዴ። ወይስ ምን ማለት ነው? ወይስ ፍቅረኛ ምናምን ይዘሻል እንዴ?
ቆይ አንዴ ጋሽ አቻሮጊት እዚህም ልታደርጊ መጣች ደግሞ አሰሚም እንዴ? አንቺ መልሽልኝ እንጂ ልጄ ረበሽኩ? ምን አጠፋው? ልጄ ትዝ ይለኝ ባለቤቴ ቢያስታውስ ሁሉ ነገር የድሮ ነገር እየመጣ ፊቴ ቢያስቸግር እስቲ የድሮውን ነገር ላስታውስ ብዬ ነው የመጣሁት። ምን አደረኩ ልጄ? ምን በደል? እውነትሽን ነው። ትሰሚኛለሽ? ካሁን በኋላ ይሄ ቤት ያንቺም ሆነ የዚህ ነብሰ ገዳይ ልጅሽ ቤት አይደለም። እዚህ ድርሽ እንዳትይ። ምን አልክ አንተ? ማን ነው ነብሰ ገዳይ? የኔ ልጅ ነው ነብሰ ገዳይ? ግፈን! የማን ልጅ ነው ነብሰ ገዳይ? ሱራፌል ነው ነብሰ ገዳይ? ሱሬ ነው ነብሰ ገዳይ? ልጄ አንበሳው ልጄ ነው ነብሰ ገዳይ? ውጣ! እኔማ ዛሬ አልለቅህም። እንዴ ማን ነው ነብሰ ገዳይ? ማን ነው ነብሰ ገዳይ? ናውጣ 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 ናውጣ! ልጄንማ ሰድበህ ልጄንማ ዋርዳት ትቀምጣ እንዴ? ልጄን ነብሰ ገዳይ? የኔ ልጅ ነው ነብሰ ገዳይ? የኔ ልጅ ነው ነብሰ ገዳይ? በአባቱ ቤት ቁጭ ብለህ ልጄን ትሰድበዋለህ? በአባቱ ቤት በወለደው በለፋንበት በወላጆቹ ቤት መጥተህ አንተ የኔ ልጅ ነብሰ ገዳይ ትለዋለህ? ወይኔ ልጄ 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 እኔን ዋረድልህ። አሁን እኮ ወደ አንቺ እየመጣሁኝ ነበረ። ምንድነው ደግሞ ፊትሽ? የተፈጠረ ነገር አለ? ልጄ ሱራ ትዝ ቢለኝ አባቱን ባስታውስ ጠረናቸው ትዝ ቢለኝ ትናንትና የድሮ ያሳለፍኩት ነገር ሁሉ ፊቴ እየመጣ ቢያስቸግረኝ እስቲ ሰፈሩን ልየው ብዬ ቀስ ብዬ መጥቼ ባይ አንዱ ቤቱን ያሰነዳዳ ነበር፣ ያጸዳዳ ነበር። ወጥቶ ቤተ ክርስቲያን እንደገባች ውሻ ሰደብ አድርጎኝ አዋርዶኝ ልጄን ደግሞ ይሄን ነብሰ ገዳይ ብሎ ሱርዬን ነብሰ ገዳይ ብሎ ሰድቦብኝ እንደዚህ አባቶኝ የተመለስኩ ነው። ልጄ ማነው ይሄ የማይረባ? ይሄ ደስታ ተይ ተይ ልጄ ተይ ልጄ ተይ ልጄ እኔ ማረባ አሮጊት ቀን የወደቀብኝ ቀን የጨለመብኝ ያበቅ ቀልኛ አሮጊት ነኝ። ተይ ልጄ አትጣይ፣ አንቺ ጠላት አትግጂ ልጄ ግድ የለሽ። እሺ ማዬ አንቺ እንዳልሽ ይሆናል። ይሄ ውሻ ግን ቆይ ቀኑን ይጠብቅ እና ማዬ ጤናሽ እንዴት ነሽ? እኔ ምን ሆናለሁ ብለሽ ነው ልጄ? ፈጣሪን ውሰደኝ ብዬ ብለምነው እሱን ከፋብኝ ልጄ። አይ ማዬ ፈጣሪ እኮ እንደ ሰው አይደለም። ደግሞ ሁሉም ነገር ጊዜ አለ። ለኛም ደግሞ ጊዜው ይመጣል። እሱማ ምን አማራጭ አለኝ ብለሽ ነው ልጄ? ከመቀበል ውጭ ምን አደርገዋለሁ? ልጄ ሱራስ እንዴት ነው? እሱንማ እየሄድኩኝ እጠይቀዋለሁ። ደህና ነው። ባይሆን የእናቱን ናፍቆት አልቻለም። ሰላም እንዴት ነሽ ሳሪ? ወይ ወንዴ አንተ ነህ እንዴ? እንዴት ነህ? አለሁልሽ። ቢዚ ሆኜ ጠፋሁብሽ አይደለ? አረ ችግር የለውም። እኔም የሆነ የምጨራርሰው ነገር ነበረ እና ወደዛ ወደዚህ እያልኩኝ ነበረ። ኦኬ እንደዛ ከሆነ አሪፍ ነው። እና ምናልባት ወደ በኋላ የሚመችሽ ከሆነ ለምን መክሰስ ቤት አልጋበዝሽ? እሺ እስኪ አመቻችቼ እደውልልሃለሁ። ልጄ ስራ አለሽም መሰለኝ። ግድ የለሽም ይረፍድብሻል። ሂጂ፣ ቀጠሮም አለሽ መሰለኝ። ሂጂ እኔ ልጅ። አረ እማዬ የሚያስቸኩል ነገር የለም፣ ችግር የለውም። ባይሆን አንቺ ጤናሽ እንዴት ነሽ? እንዴት እየሆንሽ ነው? አይ ልጄ እኔማ መሆነውን ሁሉ ሆኜ ጨርሼዋለሁ። ምን ሆናለሁ ብለሽ ነው የኔ ልጅ? ባይሆን አንቺ እንዴት ነሽ? እነዛ ደጋግ ቤተሰቦችሽ ደህና ናቸው ልጄ? አይ እማዬ ደህና ናቸው፣ ግን እንዴት አውቀሻቸው ነው ደጋግ ያልሻቸው? አይ ልጄ አንቺን አይቶ ያንቺን ቤተሰብ መገመት ያቅታል ልጄ። እንደዚህ ደግ ልጅ ቀጥተው መክረው አሳደጉት። እንዴት አይነት ጨዋ ቤተሰብ እንደሆኑ እንዴት መገመት ያቅተኛል ልጄ። ዛሬ ነገ እንገናኛለን እያለን ሳይመችን ቀረ አይደለም? አረ ችግር የለውም። እና ህይወት እንዴት እያደረገች? እኔ የምልሽ ሳሉ በጣም ቆንጆ ልጅ እንደሆነች ታውቂያለሽ? ምንም ነገር የለም።
ያው አንተ ደግሞ ስራ ጫና በዛብህ አይደል? ምንም የተለየ ነገር እንኳን አልሰራም። ያው አንዳንዴ እዛው መዋል ሲኖርብኝ ነው እንጂ። ያው ጋሼ ደግሞ በጣም የሚኮራብህ ሰው ነህ። ምን አይነት ነገሮችን አሳክተለት እንደሆነ አላውቅም። አረ ዝም ብሎ ነው። ምን የተለየ ነገር እሰራለሁ? ያው ጋሼን ታውቂው የለ ማካበር ስለሚወድ ነው። ያው ግዴታን ስለተወጣና ጠንካራ ሰራተኛ ስለሆንክለት ይመስለኛል። ጋሼ ደወለ። ሄሎ ጋሼ፣ ሰላም ነው? አይ ብዙም አይደለም። ያው እንደተለመደው ያቺ አሮጊት መታ አለቃቅሳ ነበር። ነገር ግን ወደ አባረሪያታለሁ። አይ ተዋት ጋሼ፣ ይሄን ያልከውን ብዙ አታስጋ። ችግር የለውም። እሺ ጋሼ። ምን ነው ችግር አለ እንዴ? ፕሮግራምን አዛቦብህ? አይ የስራ ጉዳይ ነው። ቅድም የስራ ቦታ ላይ አንድ አሮጊት መታ ነበር። ስለሱ እየጠየቀኝ ነው። ምን ነው ችግር አለ እንዴ? ኧረ ምን ችግር የለም። በቃ እንውጣ፣ ፕሮግራም አለን። እሺ በቃ እዚህ ነው የምትኖሪው? አዎ ጥሩ ቤት ነው እኮ ና ግባ። የኔ ልጅ ጥሩ ነው። አፈለ የሆነች ነገር ጣል ታደርጋለህና መጣው ግቢሽ መጣው Astinka hiç çukurası değil.
እኔ ምንሽማ ስልክ መደወል አለ ትንሽ ጉራስ እንጂ ትንሽ ብላና ነው እንጂ እማ እንግዲህ ለሽሙ ቆይ እሺ እኔ አፋጣኝ ማውራት አለብኝ እሺችን ጉራስና እፈልጋታለሁ ያኔ ሲያስቀምጥኳት ነበር እስቲ ካገኘሁት ልፈልጋት ቻርጅ አድርጌ ነው ነገሩ ሲያስቀምጥኳት እስቲ ካለች አገኘሁት መሰለኝ ጎሽ አገኘሁት አገኘሻት ማይ አዎ ከሰራች እስቲ ያት ይሰራል አይደል ይሰራል አዎ ወይ ማሰራች እኮ ጎሽ ሰራች ጎሽ ጎሽ ሳይ እንኳን ሰራች በላሁን ቶሎ ብለን ለሼም ለሳርዬም ቶሎ ደውለላቸው እማ የሳሪ እንኳን ይደርሳል አሁን ቀድሜ መደወል ያለብኝ ለሽቱ ነው ሄሎ እሺ ሰላም ነው ተረጋጋ ሱራ ነኝ አዎ ምንም ሪያክት ሳታደርግ ለማንም ሳትናገር ቶሎ በፍጥነት እማየጋና አዎ በሞተር ምን እያልክ ነው? እየቀለድክ መሆን አለበት። እንዴት ሊፈታ ይችላል? በምን ምክንያት? እርግጠኛ ነህ ራሱ ነው? እና እውነት እና ሱራፌል ሽበሽ ከእስር ቤት ተፈቷል እያልከኝ ነው? በቃ ይወገድ። ያለምንም ማስረጃ እና በጥንቃቄ ከአባቱ ጉድጓድ ጋር ቀላቅሉት። ለቤት ሊሄድ አይችልም። እናቴን ብሎ የሚጃጃል ስለሆነ እዛው ሸራ ቤት ውስጥ ገላግሏቸው። ምን ነው ልጄ? ምን ተፈጠረ? ምን ነው? አይ አሁን እኮ እንዴ ሳሪ እዚህ ምን ታደርጊያለሽ? ማለቴ በይሳት እዚህ ምን ትሰሪያለሽ? አይ በዚህ እኮ ሳልፍ ድንገት ወድቀው አገኘኋቸውና ላድርሳቸው ብዬ ነው። አንተ ባይሆን በሱ ምን ልታረግ ነው? አይ ዝም ብዬ ለአንዳንድ ነገሮች ነው ያስኩት። እኔ የምልሽ እዚህ አካባቢ አንድ ወንድ ልጅ አላየሽም? አረ ማንንም አላየሁም። ማንን ፈልገህ ነው አንተ የመጣኸው? አንተ ልጅ ምንድን ነው የምትፈልገው ከኔ? ምንድን ነው የምትፈልገው? ምን እናድርግ? ምን ላርግ? እንዴ ጭራሽ ሽጉጥ ይዘህ መጣህ? ተኩሰው ግደለኝ በል ግደለኝ ግደለኝ። ምንድን ነው የምትፈልግብኝ? ለማንኛውም ያለሽበት ቦታ ስለማይመጥንሽ ከዚህ ብትሄጂ ጥሩ ነው። እሺ ምንድን ነው የሚፈልገው ልጁ? ምንድን ነው ከኔ የሚፈልገው ይሄ ልጅ? እኔ አልገባኝም። ምንድን ነው ከኔና ከልጅ ያለው ይሄ ልጅ? በቃ ማለት ቁጭ በይ። ልጄ ሱራ ለካ ልክ ነበረ። አስቀድሞ የወጣው የሚሆነውን ያውቅ ነበር ማለት ነው ልጄ። እንደ
እንደምንም ብለን ይሄ ልጅ ድጋሚ በእጃችን ማስገባት አለብን። ያማየውን ከሆነ ግን ባለበት እንዲወገድ ማድረግ ነው። እሺ ጋሽ አንተ አትጨነቅ፣ እኔ ሁሉንም ነገር እቆጣጠራለሁ። ከሱ ልጅ ጋር ግንኙነት አላቸው የተባሉና ፍቅረኛ የመሳሰሉት ልጆች ተጠቅመን ወደ እሱ ጋር መቅረብ ይኖርብናል። አንድ ጓደኛ አለው፣ በእሱ በኩል እስቲ ለመቅረብ እንሞክራለን። ማን ነው እሱ? ምን ሊያደርግልን ይችላል? የቅርብ ጓደኛው ነው፣ ሁሉ ጊዜ ከእሱ ጋር ነው የሚሆንና በዛ ላይ ደግሞ ገንዘብ ወዳጅ ነገር ስለሆነ አሪፍ ገንዘብ ከሰጠነው በእጃችን አስገብተን እንደፈለግን መቆጣጠር እንችላለን። በጣም ጥሩ። ሌላው ይሄ ሟች ተብዬ ተዋናዩ ይሄ ወጣ ወጣ ማለቱን ያቁምና ባለበት ስትር ይበል። እደውልለታለሁ። በተጨማሪ የሚያስፈልግ ነገር ካለ የእኛ ተከፋይ ፖሊሶች ስላሉ ለእነሱ አንዳንድ ነገር ልነግርልህ እችላለሁ። ችግር የለውም፣ አንተ አትጨናነቅ፣ ሁሉን ነገር እኔ እቆጣጠራለሁ። ጥሩ። በነገራችሁ ላይ ጓደኞቼ የሆነ ነገር ልበላችሁ። የደረሰብኝን ችግር አይታችሁ በዚህ ልክ ያለምንም ጥቅም ራሳችሁን አደጋ ላይ ጥላችሁ ከጎኔ ስለቆማችሁ እውነት በጣም አመሰግናችኋለሁ። እንዴ ምን ማለት ነው? እኛ እኮ አንድ ነን። ደግሞ የራሱ አይመሰገንሽ። እንዴ ሱራ ምን ማለት ነው? በእኛ መካከል መመጓገስ አለ እንዴ? ያንተ እናት ብቻ አለችም እኮ መንገድ ላይ ወደቀችው። የእኛም እናት ናት። አሁን መሞጋገሱን ተውና ሁላችን ወደ ስራ ብንገባ አሪፍ ይመስለኛል። እሺ ሮቢ፣ የሆነ ነገር ያዘጋጀልን ነገር ያለ ይመስለኛል። አዎ በትክክል አዘጋጅቻለሁ። የሚያስፈልጉን ሶፍትዌሮችን ጭኛለሁ፣ ሃርዲንግ ሊንኮችን እንዲሁም ሳውንድ ሪከርድ የምናደርግባቸውን በተለያዩ ክርቶች አዘጋጅቻለሁ። እሺ አሁን ለምን የፈለከኝ ንገረኝና ልሂድ። ባቸኩል መልካም ነው። ያው ረጋ ያለ ነገር ውጤቱ ያምራል አይደለም የሚባለው። ከቸኩልክ ግን ቀጥታ ወደ ጉዳዩ እገባልሃለሁ። ምን መሰለህ እሸቱ፣ ለአንዴና ለመጨረሻ ድህነትን የምታባረርበት እድል ይዤልን የመጡት። ትቀልዳለህ እንዴ? እድሜ ልኬን ለፍቼ ድህነቴ ማባረር አይደለም ፍላጎቴን በቅጡ እንኳን አሟልቼ አላውቅም። እንዴት ነው በአንዴ ከመሬት ተነስተህ ሀብታም ልታደርገኝ? ይቻላል፣ ለምን አይቻልም? አንተ ብቻ ጠንካራ ሰራተኛውን እንጂ ሁሉም ነገር ይቻላል። ቆይሽ ስራው ምንድን ነው? ኢንፎርሜሽን ሰብስቦ ማቀበል ብቻ። በቃ በስራ ብቻ ነው በአንዴ ሀብታም የምታደርገኝ? ቀልደኛ ነህ እንዴ? እነሆ የሀብታሞችን መንገድ ሀብል ይጀምራል። አንተ የሚጠበቀው ጠንካራ ሰራተኛ መሆን ብቻ ነው። እኔ የምልህ ሱራፌልን ታውቀዋለህ አይደለ? ሱራዬ? አውቀዋለሁ። ማለት ሱራ ምን? አይዞህ ተረጋጋ። ስለ እሱ ኢንፎርሜሽን ሰብስበን እንድታቀብልንና እኛ ማናውቃቸው ነገሮች ካሉ እንድታሳውቀን ብቻ ነው። ማለት ጓደኛ እንዲከረብ ይጠይቀኝ? ይቅርብኝ። እንግዲህ የሚሻለን አንተ ታውቃለህ። ያው አንተ እምቢ ብትለኝም በገንዘቤ ሌላ ሰው ቀጥሬ ማሰራት እችላለሁ። ነገር ግን ጓደኛዬ ነህ፣ የቅርቤ ሰው ነህ፣ አብሮ አደጌ ነህ ብዬ ነበረ። ካልፈለግ መብት ነው እንግዲህ። ማለቴ ልትጎዱት ምናምን ፈልጋችሁ አይደለማ። እስቲ ስራውን በደንብ ንገረኝ። ጎበዝ ልጅ፣ አሁን ገና ጭንቅላትን ተጠቀምክበት። የኔ ቆንጆ ለምን ዛሬ ማታ እንገናኝ? በደስታ ነዋ። እንዴት እንደናፈቅሽ ቆይ አንዴ እደውልልሻለሁ። እመነኝ ባታረገው ነው የሚሻለው። አንተ ነፍሰ ገዳይ! ምን እኔ ከአንተ ምንም ፈልጌ አልመጣሁም። ይልቁንስ አንድ ነገር ልነግርህ ነው የመጣሁት። የኔን እስር ቤት መግባት ምክንያት አድርጋ የአባትና የእናቴን ንብረት ሙሉ በሙሉ በስም አዙራ ሁሉንም ነገር ወደ ነበረበት መልሶ ያው ከነኪሳ። እኔ ደግሞ አንድ ምክር ልምከርህ፣ የማታሸንፈውን ጦርነት እንዳትጀምር። ያለውን ነገር በጸጋ ተቀብለህ ከእናትህ ጋር ቀሪ ዘመንን ብታጣጥም አይሻልም? ስም አንተ ጅል ሰው፣ ከጦር ሜዳ የተመለሰ ፈረስ
ለሰርግ ማጀቢያ የተኮሰ ጥይት አያስደነብረው። ይልቁንስ አንድ ምክር ልልካል። ለእኔ ያዘጋጀልኝ ወጥመድ ባታጠብቆ ነው የሚሻለው። በስተ መጨረሻ ማን እንደሚገባበት አይታወቅም። ታውቂያለሽ እኔ ፍቅር እኔን ለዚህ ሰዓት እንደበቃ ያደረገኝ እኮ ያንቺ ፍቅር ነው። ምክንያቱም አንቺን ድጋሚ ለማግኘት ስል ድጋሚ ህይወቴን ከአንቺ ጋር ለማስቀጠል ስል በህይወቴ የገጠሙኝ ችግሮች በሙሉ አሸንፊያለሁ። ያ ማለት ደግሞ ፍቅር ህይወትሽ አዳነኝ ማለትም አይደለም። እንኳን ወጣልኝ። ለዚህ ቀን መድረሳችን ሁላ ደስ ይላል። ታውቂያለሽ እኔም ከምነግርሽ በላይ በጣም ደስ ይለኛል ድጋሚ በህይወቴ መጥተሽ ስላገኘሽ። ከዚህ በኋላ ደግሞ ምንም የሚረብሽን ነገር እንደማይኖር እርግጠኛ ነኝ። በነገርሽ ላይ እኔ በጣም ተፈላጊውና ውድ ሰው ሆኜልሻለሁ በዚህ ሰዓት። ስለዚህ ከዚህ ቦታ ቶሎ መሄድ አለብን። እሺ ፍቅር? ከጀርባችን ያለችው ልጅ ትኩረቷ በሙሉ እኛ ላይ ነው ያለው። ታዲያ እንጥራት ልጋሽ ብትመጣና ከኛ ጋር ፈታ ብትል በጣም ደስ ይለኛል። ታዲያ ምን ችግር አለ? አቤት ልታዘዝ? እኔ የምልሽ ከኋላችን ያለችው ልጅ ብቻዋን ነች እንዴ? አዎ፣ እሷ ብዙ ጊዜ ብቻዋን እየመጣች ነው ፈታ የምትለው። እሺ፣ እናመሰግናለን። ማጥቆሽ ግብዣችንን ስለተቀበልሽ በጣም ነው የማመሰግነው። እኔም እንድቀላቀላችሁ ስለጋበዛችሁ አመሰግናለሁ። አቶ መስፍን ይባላል፣ አለቄ ነው። እኔ ደግሞ ወንዴ ይባላለሁ። እኔ ደግሞ ነማ ይባላለሁ። እኔ ብቻ ብቻሽን ነው በቃ ፈታ የምትይው? ጓደኛ ምናምን የለም? ምን የዛሬ ዘመን ጓደኛ ምን ያስተማምናል ብለህ ነው? ራስ ደህና በራስ አለም ፈታ ማለት ነው እንጂ። አንቺ ጀግና ሴት ነሽ። አንቺ ብቻ ነሽ የዚህ ያለ ሚስጥር የገባሽ። ጋሼ ልጁ እየደወለ ነው። የዛ ልጅ ጓደኛ ነው? አዎ። በቃ እኔ ልሂድ፣ እናንተ ፈታ በሉ። ይቅርታ እንግዲህ። እንዴ መሄድ ነው እንዴ? አዎ፣ ትንሽ አስቸኳይ ስራ ስላለው እዛ ደርሶ ይመለሳል። ይቅርታ በጣም ይቅና እንግዲህ። እሺ፣ ህይወት እንዴት ናት? ህይወት አሪፍ ናት፣ ምንም አትልም። ያው እንደ አብዛኛው ህዝብ እንኖራለን። ህይወታችንን ባይቀይረውም። ይቅርታ መታጠቢያ ቤት ደርሼ ነው። ይቻላል ይቻላል። ሄሎ፣ እንዴት ነህ? አለሁ፣ ደህና ነኝ። ይኸውልህ ያቀድነው በሙሉ ተሳክቷል። ሰውየው በእጅ ገብቷል። አዎ፣ ይኸውልህ አሁን ታደርግልኛለህ መሰለህ? አሁን ለሰውየው ሊንኩን ላክለት። እኔ ስልኩ ተቀብዬ አክቲቭ አደርገዋለሁ። ይኸውልህ ደግሞ ከዚህ በኋላ መደወል አንችልም፣ ስልኩን ስለሚዘጋው። እሺ እሺ እሺ።
ኖር እስኪ እሺ፣ ታዲያ ምን እየሰራሽ ነው? ስራ እንዴት ነው? ስራ አሪፍ ነው፣ ምንም አይልም። ህይወታችንን ባይቀይረውም ከበላን ከጠጣን በቂ ነው። እና እኔ የምሰራው አንድ ትንሽ ቡቲክ አለች፣ በሷ ነው የምታገለው። ጥሩ ነው፣ ያድጋል እኮ። ደግሞ መስታወስከኝ ሱቅ ደውዬ ቼክ የማደርገው ነገር ነበር። ስልኬ ባትሪ ዘግቷል። አላስቸገርኩት። ይቻላል እንዴ? መልካም። ምን ማለት መጠጥ ትቀይራለሽ ወይስ የጀመርሽውን ትጨርሻለሽ? አይ ሁሉ ጊዜ እንደዚህ ነው፣ አንድ ነው የምጨርሰው። የስ አደረገችው። የምር ነው አደረገችው ማለት ተሳካላት። እሺ አሁን ምንድን ነው የምንጠቀመው? እሷ ይሄን ሳረገች ምንድን ነው የምናገኘው? ትቀልዳለህ እንዴ? በስልኩ የሚተላለፉትን ማንኛውም ኢንፎርሜሽን ቴክስት ሊሆን ይችላል፣ መደወል ብቻ ምን አለፋ፣ በስልኩ የሚተላለፉትን ማንኛውም ኢንፎርሜሽን እዚህ ፒሲያችን ላይ ማግኘት ይችላል። የምር ነው። እሺ አሁን ምን ታደርጋለህ መሰለህ? ሙሉ ኢንፎርሜሽኖችን አውጣልኝና ለእኛ የሚሆኑትን በሙሉ አስተካክልና አስቀምጥ። ብራቮ፣ በጣም ጎበዝ። እኔ የምልሽ ፍቅር፣ ዛሬ ቆይ ምን ቢፈጠር ነው በነፍስ ድረስ እንደተባለ አጣድፈሽ ጠራሽኝ? በማርያም ታውቃለህ ሱራዬ፣ 2 መጥፎ ዜናዎች አሉኝ። ያው እነዚህ ደግሞ ባይፈጠሩ ደስ ይለኝ ነበር። ደግሞ እሱን ልነግርህ ነው እዚህ ቦታ የቀጠርኩ። ግን አንድ እንድታቅልኝ የምፈልገው ነገር እንደማፈቅር ብቻ ነው። ማለት ለምን ታስጨንቂኛለሽ? ምንድን ነው የተፈጠረው? ንገሪኛ። ምንድን ነው እሱ? የአባትን ድርጅት የወረሰው ሰውዬ እናትንም ጎዳና ላይ የጣላት፣ ከዛም ብሶ ደግሞ ቤታችሁን የወሰደው ሰውዬ ያው አጎቴ ነው፣ ለአባቴ ማለት። ይሄ አረመኔ ከይስ ሰው ያንቺ አጎት ነው? እኔ በምንጠራው በሱ ስም አይደል? የአባቴን ስም ታውቀው የለ? ሳሩን መስፍን ነው የምባለው። ልጄ ግን ምን ሆነሃል? ደግሞ ሌላ የማላውቀው ነገር ተፈጠረ እንዴ? የኔ ልጅ ምንድን ነው? አረ ጨነቀኝ ልጄ። ምንድን ነው? ሳሮን እሱ ልጅ ናት ማለት እሱ እንደ አባቱ ያሳደጋት የወንድሙ ልጅ ናት። ማን ነው? የማን ልጅ ማን ነው? የሳሮን? እማ ለምን አትረጅኝም? ለዚህ ሁሉ የዳረገን ያለንን ሁሉ የወሰደብን ያ ከይሲ አረመኔ አቶ መስፍን አለ የእሱ ልጅ ናታ እና እሱን ያሳደጋት። በዛ ላይ ደግሞ አሁንም የምትጠራው በሱ ነው። ወይኔ የማይመጣ የማይሰማም ነገር የለም። አንድ ጠያቂውን ፈጣሪ ደግሞ ምን አደረኩ? አንድ እሷ ያለችኝን አቤት። ይኸውልሽማ ከዚህ በኋላ አንቺ ምንም እንዳልተፈጠረውኝ ነው። እኔ ገና ብዙ ማጣራው ነገር አለ። እስከዛ አንቺ ምንም አይነት ፊት እንዳትነሻትሽ። እሷ እኔ ሳሮንን እኔ ነኝ ፊት መነሳት? እኔ አረፍ ሳሮንን መቼም ፊት አልስነሳትም። የኔ ልጅ እሷ እኮ ናት ያለችኝ አንድ ጠያቂ፣ የክፉ ቀኔ፣ የመከራ ጊዜ፣ የችግር ጊዜ። እሷንማ እኔ ፊት አልነሳትም። ጥሩማ፣ እንደዛ ነው መሆን ያለበት። የዋናው ሰዓት ጊዜ ከማጋ እንደምትቆምና እስከዛሬ እየተጠቀመችብኝ እንደነበረና እንዳልነበረ ማወቅ የምንችለው ለዛ ነው። እሺ ልጄ፣ አንተስ እንዴት ነህ? እንደው አይርብህም? እንደው የምትተኛበት ቦታስ እንደው ብርድ አያገኝህም? ልጄ፣ ፊትህም ደግሞ እኮ ጭው አለብኝ። እኔ አሁን እኔ
በጣም ደህና ነኝ። እኔ ምንም ነገር አልሆንም። ነገር ግን ከዚህ በላይ ደህና እንደሆን ወደፊትም ከዚህም በላይ ደህና እንደሆን ከፈለግሽ አንቺ ብቻ ራስሽን ጠብቂ። አንቺ ደህና ሆንሽልኝ ማለት አንቺ ደህና ሆነሽ ከጎኔ ካለሽ ሁሉንም ነገር የፈለግነውን በሙሉ እናሳካለን። ምንም የሚያሸንፈው ኃይል ወደፊት አይኖርም። እሺ ማይ ምንም ነገር አታስቢ። አንቺ ብቻ ራስሽን ደህና አድርጊ። አንቺ ደህና ሆንሽ ማለት እኔ ምንም አልሆንም። እሺ ልጄ እሺ እኔ ምንም አልሆንም። እኔ ሀሳቤ ጭንቀቴ ላንተ ብቻ ነው። እኔ ከፈጣሪ በታች ከአንድዬ በታች ተስፋዬም ወጌም ማረጌም ዓለሜም አንተ ብቻ ነህ። እኔ ባንተ ነው ተስፋ። እሺ ደግሞ የሆነ ቀን አስቤዛ ሲያልቅብሽ እመጣለሁ። እሺ እና የዛኔ በደንብ እንጫወታለን። ደግሞ ሁሉም ነገር እንደዛ አይቀጥልም፣ ይስተካከላል። እሺ እናሸንፋለን። እሺ ሁሉም ነገር ይስተካከላል። ልጄ ቅደም፣ አሸንፍ። ቅዱስ ሚካኤል ቅዱስ ገብርኤል ከፊት ከኋላ ይሁኑ። ልጄ ይጠብቁ። የእናት አባት አምላክ ይከተልህ ልጄ። እሾሁን አሜካላውን ረግጠህ ረምርመህ የምትሻገር ያልህ ልጄ። ቀደም አትቀደም፣ አሸንፍ። እንዴት 60 ሚሊዮን ብር ከጉምሩክ ላይ ያጭበረብር ቻለ? አለሁልህ። ስማ፣ አንድ ትልቅ ጉዳይ አጋጥሞኝ ነበር። መምጣት ትችላለህ? ብቻ አሁኑን ና ቶሎ በል። እኔ የምልህ የዛ ላይ ስጋት እኮ እኛ ላይ ከጊዜ ወደ ጊዜ እየጨመረ ነው። በእጃችን እስከምናስገባው ድረስ ባለበት እንዲወገድ እንኳን ብናደርግ አሪፍ ነበር። እሺ ጋሺ፣ አሁን የቅርብ ጓደኛው ለእኛ በገንዘብ እየሰራ ስለሆነ ነገሮች ይቀሉልናል ብዬ አስባለሁ። በጣም ጥሩ። ዛሬ እዛች አሮጊት እናቱ ጋር ሄድና እንደምንም ያለበትን ብታወጣጣ ጥሩ ነበር። እሺ እሄዳለሁ ጋሽ። ሌላው ያ ሟች የተባለው ልጅ ከምን ጊዜው በላይ ራሱን እንዲሰጥር አድርግ። እኛ እስከምናሳውቀው ድረስ ምንም አይነት እንቅስቃሴዎች ማድረግ አይኖርበትም። ያ የተረገመ ልጅ ምን እንደሚያስብ ምን እንደሚያደርግ ከማን ጋር እንደሚገናኝ እንኳን አናውቅም። እሺ ጋሽ፣ እደውልለትና ባለበት ረጋ ብሎ እንዲቀመጥ አድርጋለሁ። አንተ አትጨነቅ። አሁን የተባልከውን አድርግ። ውጤት እፈልጋለሁ። ይህን ጨዋታን ያሸነፍኩ ይመስለኛል። ጉረኛ ለመሬት ስብዓት ላሙሉ ስቀዱስ በሳሊ ተመረጥ። አንተ ጥላም የለህም እንዴ? ምን አይነቱ ሰላቢ ነው ደግሞ? ምን ልትፈልግ መጣ? ደግሞ ካንቺ ምን እንፈልጋለን? ምን ፈልግ ብለሽ የምትጠይቂ? እንግዲህ ምን ልትፈልግ እንደመጣህ እኔ ምን አውቃለሁ? መጣህብኝ እንጂ አልመጣሁብህ። አሁን መፈላሰፉን ተይና ለልጅሽ የምታስቢለትና የምትጨነቂለት ከሆነ ያለበትን ንገሪኝ። አለበለዚያ ደግሞ መጥቶ እንዲያገኘን አድርጊ። አለበለዛ ምን ለማድረግ ፈለክ? አለበለዛ ምን ታደርገዋለህ? አለበዚያማ በእኛ መንገድ ያገኘነው እንደሆነ በእኛ ህግና በእኛ ፍላጎት የህይወቱ ዕጣ ፈንታ ይወሰንለታል ማለት ነው። ትሰማኛለህ? የኔ ልጅ ልጄ ሱራ የእናቱ ልጅ ነው። ልጄ ጀግና ነው። ልጄ ይኸውልህ በእናንተ ድንፋታና አሉባልታ የማንንም ጫማ የሚልስ ማድረግ የሌለበትን ነገር የማያደርግ ማድረግ ያለበትን ነገር ደግሞ ከማድረግ
ግንባሩን ወደ ኋላ ማይል ጀግና ልጅ ነው የኔ ልጅ። ይኸው ባንተ ድንፋታ አይሸበርም የኔ ልጅ። የእውነትሽን ነው? እኔ ላንቺ አስቤ ነበር እንደዚህ ያደረኩት። በኋላ ጥፋቱ ላንቺ የከፋ ነው። አይ እኔ መምከሩን ተውና እኔ አንተን ልምከር። ልጄን ሱራን ከዚህ በላይ አትግፋው። ልጄን ሱራን ከዚህ በላይ አታባረው። ልጄን አታሽሸው። ተው ከዚህ በላይ ካባስክበት ይኸው ስማኝ፣ ጎርፍ ሆኖ ነው ይዞህ የሚሄደው። እወቅ። ትሰማለህ? የእኔ ልጅ ትንሽ ልጅ ሆኖም ተደባድቦ አይመጣም። ፈንክቶ አሸንፎ ነው የሚመጣው። ልጅ አሸናፊ ነው። ልጅ ያሸንፋል። እንዴት ነው? ምን አገኘ ማለት ነው? በዚህ ዓመት ከውጭ ካስገባቸው እቃዎች ውስጥ 15% ነው ግብር የከፈለው። ሌላውን አቶ ያረጋል ከተባለ ጉምሩክ ሰው ጋር በመተባበር ምንም አልከፈለም። ግን ከአባት ጋር የከፈተውን ድርጅት ሙሉ ለሙሉ ወደ ራሱ አዞ ቃል እገባለሁ ባቢ፣ በትክክል ያንተ የሆነውን ሀቅ በሙሉ አስመልስልሃለሁ። እኔ የምልህ ሮቢ፣ ባለፈው የስልክ ሪከርድ አገኘሁ ብለኸኝ ነበር። አዎ ይሁን እርግጠኛ አይደለም። ብቻ አንድ የስልክ ጥሪ ሪከርድ አግኝቼ ስሙ እስኪ። አሎ ወንዴ፣ እንዴት ነህ? ስማ፣ አሁን ያ የተረገመ ልጅ ከእስር ቤት ስለወጣ ምናልባትም በአንዳንድ ነገሮች መጠንቀቅ ሳይኖርብን አይቀርም። እናም የአባሪያ ልጅ ከመቼውም በላይ ስትር እንዲል እፈልጋለሁ። ይህን አሳውቀው። ማለት በዚህ ነገር ላይ አንተም እያሰብክ ያለኸው እኔ እንደገመጥኩት ነው? አንዳንድ ነገሮችን ብናጣራ አሪፍ ነው ብዬ ነው። ሄሎ ማይ። አቤት። ናተሽ ምን ልታረግ ገባህ? ማለቴ እንዴት ገባክ? ጉድ ሞርኒንግ ነው የሚባለው። አቶ እንዴ ምን ፈልገህ ነው የገባኸው? ልትገለኝ እንደማትፈልግ አውቃለሁ። ምክንያቱም ልትገለኝ የምትፈልግ ኖሮ በተኛሁበት ማድረግ ትችል ነበር። አዎ በእርግጥ ልክ ነህ። አመጣጤ ልገልህ አይደለም። ነገር ግን ከዚህ በኋላ እንዳንተ ሁኔታ ይወሰናል። ምን ማለት ነው እሱ ደግሞ? ምክሬና ማስጠንቀቂያ የማትቀበል ከሆነና የምትቀበል ከሆነ ነው። ምክርህንና ማስጠንቀቂያን የማልቀበል ከሆነስ? እሱን እመነኝ፣ ውጤቱን አትወደውም። እንስማው እስኪ። ምንድን ነው ፍላጎትህ? በመጀመሪያ ያለ እናቴ ፍቃድና ያለ እናቴ እውቅና ቤቷ ውስጥ ገብተህ ስላስጠነቀቅህ እኔን ባንተው መንገድ ገብቼ ቤት። ሌላው ደግሞ በእኔ ምክንያት እናቴን ገብተህ ስላስፈራራትና ስለመከርካት እኔም እነግርሃለሁ፣ ከዚህ በኋላ እንዲህ አይነት ነገር ድጋሚ የሚፈጠር ከሆነ እመነኝ፣ እንደ ዛሬ ቆሜ ከእንቅልፍ እስክትነቃ አልጠብቅም። እድሜ ልክህን አንቀላፍተህ እንድትቆይ ማድረግ። አሁን እንደምናየው ከሆነ ድርጅቱን ሙሉ ለሙሉ በሰው ይዞ፣ ነገር ግን እኛ ጋር ካሉ ፋይሎች ጋር በማያያዝ በአባት ስም የነበሩ ዶክመንት፣ ማንኛውንም አይነት የበፊት ዶክመንት ካለ እሱን ተያያዥነት አድርገን ማሸነፍ እንችላለን። አዎ ልክ ነው። እኔም በራሴ ብዙ ቦታዎች ላይ ፋይሉን ቼክ አድርጌ ነበር። ሰውየው በጣም ሴረኛ ከመሆኑ የተነሳ ከሁሉም ቢሮዎችና ከየትኛውም ቦታ ፋይሎችን አጽድቷቸው፣ ኢቭን እኛ ቤትም ሳይቀር ማለት ነው። ምናልባት ካገኘን ልናገኘው የምንችልበት ቦታ የት እንደሆነ ታውቃላችሁ? ራሱ ቤት ነው። ስለዚህ ያ ደግሞ እንደምታውቁት ለእኛ የሚሆን ነገር አይደለም። እኔ ከአንድ ሀሳብ አለኝ።
ማለት የሰውየው ልጅ ያንተ ፍቅረኛ እንደሆነች ደርሰንበታል። ስለዚህ እሷን መጠቀሚያ ማድረግ እንችላለን። ፋይሉን ሰርቃ እኛ እጅ እንዲገባ ካደረገች በአንድ ድንጋይ ሁለት ወፍ እንሆናለን ማለት ነው። ነገር ግን ይሄ ካልሆነ ደግሞ አንተ ጋር እያስመሰለች ለሰውየው እየሰራች መሆኑን እናውቃለን ማለት ነው። ይሄ ነገርማ በፍጹም መሆን የለበትም። ምናልባት ሌላ መንገድ ሊኖር ይገባል። ሱራ እኔ በመግድ ሀሳብ ስማማል። ምክንያቱም ከሱ የተሻለ ሌላ መንገድ ያለ አይመስለኝም። አንተም ትታስብበታል። ኦኬ ይሁን፣ ተስማምቻለሁ። መሆን ካለበት ማድረግ ያለባችሁ ነገር ነው። በነገራችን ላይ በአንቺ ተስፋ ቆርጬ ነበር ፍቅር። ያኔ ሁሉ ነገር ከነገርሽኝ በኋላ የእውነት አፍቅረሽኝ ወይ ደግሞ አንቺ እንደምትይው ከኔ ፍቅር ኑሮች ሳይሆን ላጎትሽ እየተጠቀምሽብኝና ለሱ እያመቻቸሽ ነበር መስሎኝ ነበር። እንዴ ምን እያልክ ነው ሱራዬ? ለሰከንዳት ያክል ለራሱ ህይወቴን ያላንተ አስቤት አላውቅም። ያው አንተ ያላንተ መኖር እንደማችለው ሁላ እኔም ያላንተ መኖር አልችልም። አመሰግንሻለሁ ሳሪ። ፈጣሪ አንቺን ስለሰጠኝ እድሜ ልኬን ሳመሰግነው እኖራለሁ። በዛ ላይ በዚህ ዓለም ላይ በአንዷ እናቴ ልክ የምጨነቅላት የምወዳት እና እንዲሁም ደግሞ የማፈቅራት ብቸኛዋ ሴት አንቺ ነሽ። እኔ ምልክ ሱራዬ፣ አጎቴ ባንተና በቤተሰቦች ባረገው ነገር በጣም አዝናለሁ። ያው ማድረግ የምችለው ነገር ካለ ደግሞ ደስ ይለኝ ነበር። እንዴ ለምን ታዝኛለሽ ፍቅር? ይሄ እኮ ያንቺ ጥፋት አይደለም። በዛ ላይ ያ የተረገመ ሰውዬ ሁሉን ነገር እኛ ላይ ሲያደርግ አንቺ ምንም የምታውቂው ነገር አልነበረም። ስለዚህ አንቺ ማዘን የለብሽም። በዛ ላይ ደግሞ እማም እንዳለች ታውቂያለሽ? ምን አለች? እሱ አጎትሽ እንደሆነና ደግሞ እኔን አንቺ እንደተጠራጠርኩ ስነግራት ማለት ነው በጣም ነው የተቆጣችኝ። ታውቂያለሽ እማ በጣም ነው ሙሉ በሙሉ የምትተማመነብሽ እና ደግሞ የእናቴን እምነት ስለጠበቅሽልኝ አመሰግናለሁ። እሺ ቢካድ እማዬ የሚያክል ሰው ይካዳል? በጣም ጥሩ ሰው እኮ ነች። በዛ ላይ ደግሞ እማዬ ብቻ አበላት የኔም እናት ናት። በቃ አሁን እንሂድ ሱራዬ፣ አጎቴ ሳያይ ሄሎ እሺ እንዴት ነህ? አለሁልህ። እንዴት ነህ? ሰላም ነው? ሰሞኑን ጠፍተሃል። ደግሞ በሰላም ነው? አረ ምን ጠፋለሁ ብለህ ነው? በእናትህ ያው አንዱን ስናነሳ አንዱን ስንጥል አልሞላለህ ብሎን እኮ ነው። እሱስ ልክ ነህ። ያው የኔ እንደምታውቀው መቼም እንደ ኖርማል ሰው የትም እንደ ልቤ መንቀሳቀስ አልችልም እና መገኛዎችም ውስን ናቸው። እና አሁን የት ሆነህ ነው? እና ግን አንተ ሴት ሆነህ ነው? እኔ እባክህ እዚህ ሰፈር አካባቢ ነኝ። ወደ ቤት እየገባሁ ነው።
አሪፍ ነው ታዲያ። እንደውም እዛሽ ቤት እንገናኝ። ባይገርም ድራፍት እንዴት እንደማረኝ ትጋብዘኛለህ አይደል? እና እዛው ነህ ወይ? በቃ እዛው ጠብቀኝና እመጣለሁ። ቤት ገባ ብዬ እወጣለሁ። እሺ በቃ በያ ቻው። እዛው እንገናኝ። እሺ በቃ እዛው ጠብቀኝ። እሺ አንድ ነገር ልነግርህ እያልኩኝ እኮ ዛሬ ነገር እያልኩ እየረሳሁት። ንገረኛ ታዲያ። ለመቼ ነው የምትቆጥበው? ስለ ፍቅረኛ ስለ ሳራ ነው። ማለቴ ስለ ቤተሰቦቿ ምን ያህል ታውቃለህ? ማለቴ ሁሉንም ቤተሰቦቿን ታውቃቸዋለህ? ብዙም አላውቅም። ነገር ግን አንተ ልትነግረኝ ስላሰብከው ነገርና ስለፈራው ነገር በደንብ አውቄያለሁ። እና ጓደኛዬ ብዙም አትጨነቅም። ማለት ማን እንዳሳደጋት ታውቃለህ ማለት ነው? አዎ በእርግጥ እሺ። መጀመሪያ እኔ ራሱ አላወቅኩም ነበር። እኔ ብቻ አይደለሁም በርግጥ እሷም በትክክል አታውቅም ነበር። እና ወዲያው እንዳወቀች መጣ ነገረችኝና ነገሮችን አስተካከለ። እና ብዙ ያስጨንቅ ጓደኛዬ። አይ እንደዛ ከሆነ ጥሩ። እና ግን እማዬ እንዴት ናት? ከሄድኩኝ እኮ ቆየሁ። የእሷን ነገር ተወዋክ። ሁሉም ነገር እንዳልነበር ሲሆንና ያን ከመሰለ ቤት ወጣ ዛሬ መንገድ ላይ ስትወድቅ እንዴት እንደምትሆን ማሰብ። አይዞህ በቃ ፈጣሪ ያውቃል። ሁሉም ነገር እሱ ሲፈቅድ ነው። አዎ እሱማ ምን አማራጭ አለኝ ከመቀበል ውጭ። ምነው ፈራ? እንዲያዙ መስፈን መቼም የደረሰ ወሳኝ መረጃ መሆን አለበት። ይቅርታ እንተዋወቃለን። ምናልባት ከዚህ በኋላ በደንብ የምንተዋወቅ ይመስለኛል። ምን አይነት ፈንጂ እንደረገጥክ ካልገባህ? አዎ እሱማ ቀድሜ የረገጥከው አንተ ነህ። ያኔ እናቴን ከሞቆ ቤቷ ወጥተህ መንገድ ዳር የጣልካት ቀን። አንተ እኮ ነፍሰ ገዳይ። ቆይ ሁሉ ማስረጃ ከየት ልታገኝ ቻልክ? የኔ ወንድም አንድ ምክር ልምከር። ይኸውልህ ከኔ በላይ ከሆኑ ሰዎች ጋር የምትጋጨው። ጦርነት ከጀመሩ በኋላ የጦር መሳሪያ መምረጥ አይቻልም። ሁለታችንም ፈንጂውን ረግጠናል። ቀድሞ የዘለለ ብቻ ነው የሚተርፈው። ምነው በጣም ጎረርክ? ማለት ፈራ እንዴ? እኔ መስፍን ጋሹ ነኝ የምፈራው? ለማንኛውም ልብ ላይ ብዙ ጫና ታብዛበት። ከዚህ በላይ ብዙ ሰርፕራይዝ ስለሚኖሩ እንዳትጎዳ። እኔ ምናልባት አንተ እንዳልከው ከፈንጂው ቀድመህ ብትዘል እኔን ልትከሰኝ የምትችልበት ማስረጃ አለክ? በባንክ እንዲወረስ አድርገህ ወደ ራስህ ስም ያዞርከውን ቤት ለእናቴ መልስ። ጀግና ጀግና ያጫውታል። ሄሎ፣ እንዴ ሰላም ነው? ሰላም፣ እንዴት ነህ እሸቱ? አለው። ያው ባዘዝከኝ መሰረት ሱራ ብቻውን ሲሆን አሳውቀኝ ስላልከኝ ልነግርህ ነበር የደወልኩት። ግን ማለት ልጎዱት ምናምን ፈልጋችሁ አይደለም? እንዴ እንዴት እንደዛ ትላለህ? ማለት ያው ለማውራት ብቻ ነው እንጂ ለምን እንጎዳዋለን? በቃ እሺ። በጣም ጎበዝ ልጅ። እና የት እንደሚገኝ ማለትም የምናገኝበትን ቦታ አውቃል? ነገ ማታ 11 ሰዓት ላይ አንድ ብቻውን ለመሆን የሚሄድበት ቦታ አለ። አዲስ ህንጻ ነው፣ ያላለቀ ህንጻ እና እዛ ስለሚገኝ እሱን ላሳውቅህ ብዬ ነው። ጥሩ ስራ ሰርተሃል። ጎበዝ ሰራተኛ ነህ። አመሰግናለሁ። ዋላ እደውልልሃለሁ እሸቱዬ። እሺ በቃ እሺ። ሄሎ ሄሎ፣ አቶ መስፍን። አሁን ይቅርታ ማለት በል። ይኸውልህ አቶ መስፍን ይመስለኛል የገባበትን ጣጣ በደንብ የተረዳው አልመሰለኝም። የ62 ሚሊዮን ብር
ከተባባሪ አጋር ጋር እንዳለኝ ታውቃለህ? እኔ ሳስበው ደግሞ 62 ሚሊዮን ብር መታጣና 30 ዓመት እስር ቤት የምትወሰብስ ይመስለኛል። እና ወደ ዕድሜ ስንት ነው ሲደመር 30? ሂሳቡ ቀላል ነው። ቆይ አሁን በደንብ መነጋገር እንችላለን። ጉዳዩን ለህግ አካል ወይም ለፖሊስ አሳልፈን ለማሰጥ አውቃለሁ። ምን ያህል ነው የምትፈልገው? ለምን ቁጥር አጥራል? ስንት ብር ነው የምትፈልገው? በጣም ጥሩ። ይህ ነው የፕሮፌሽናል አካሄድ። ነገር ግን እኔ ካንተ ምንም አይነት ገንዘብ አልፈልግም። ኦኬ፣ በጣም ጥሩ። ታዲያ ምንድን ነው የምትፈልገው? ልንስማማ እኮ እንችላለን። እኔም ተስፋ አደርጋለሁ። ነገር ግን እኔ የምፈልገው የገዛ ሀቄን ነው። እናቴን ከሞቀው ቤት አውጥተህ መንገድ ላይ ጥረህ የወሰድክባትን ቤት ማስመለስ ነው የምፈልገው። አባት ተበደሩበት ሞተ፣ ባንክ ጨረታ ወጣው፣ እኔም ገዛሁት። ቆይ የቀማዋችሁ ነው እንዴ የሚመስላችሁ? ኦኬ፣ ይመስለኛል ያቀረብኩልህን ሁሉ አልተስማማበት። ነገር ግን ከዚህ በኋላ ይህን ማድረገው ነገር የምትወደው አይመስለኝም። ቆይ ማን ሊኖርበት ነው ቤት የምትለው? ትሰማለህ? አንተንም እናትህን መጨረሳችኋለሁ። ቆይ ምን ያክል ጅል አድርገህ ብታስበኝ ነው? እናቴ ጋር ሄደን አይደለም ትጎዳት ይቅርና እንዳስፈራራት ባቅ እንኳን የወንድምን ያደራ ልጅ ጨርስ። በጣም ተጫውተሃል እባክህ። ቆይ እሷ ልጅ የመሰለች እንዴ? እሷን ስለያዝክ የፈለከውን ነገር የምታደርግ ይመስላል? እሷ እንደፈለገ ልታረጋት ትችላለህ። ከኔ ግን 70 ሳንቲም መታገኝ። እሱንም አውቃለሁ ለሰው ደንታ እንደሌለህና ለወንድም ልጅ እንደማትጨነቅ። 30 ዓመት መታሰርና 62 ሚሊዮን ብር ማጣት የምትፈልግ አይመስልም። ለማንኛውም ደህና፣ በቅርቡ እንገናኛለን። ሄሎ የተረገመው ልጅ ትናገራለህ። ዝም ብለህ ስማኝ ወንዴ። አንተ ስትንከረፈፍ እሱ ሳሮንን ይዟታል። ይኸው በእሷ በኩል እያስፈራራኝ ነው። ማለት የኔን ሳሪ ማለቴ የኛን ሳሪ ስታክታዳ ሌላ ሳሮን አለ እንዴ? እሷ ሳሮኖች እንጂ ሳሮን ብቻ አይደለም። ከሰውየው ጋር ሌላም ችግር አለብኝ። ታዲያ ደግሞ ሌላ ምን ችግር አለ? ባለፈው ያስመጣነውን ዕቃ ታውቃለህ አይደለ? እሱን ዕቃ እንዴት እንደገዛ ነው፣ ከማን ጋር እንደገዛ ነው የጉምሩክ ሰዎች በሙሉ በዶክመንትና በማስረጃ ነው የሚያውቀው። ይሄ ልኩን የማያውቅ ሰውዬ ችግር የለውም ጋሼ፣ ዛሬ ያበቃለታል። የት አግኝተህ ነው የሚያበቃለት? ይሄ ባለፈው የቀጠርነው ልጅ አለ አይደለ? የእሱ ጓደኛ የት እንደሚውል ስለነገረኝ ዛሬ ያበቃለታል ጋሼ። በጣም ጥሩ። እንደዛ ከሆነ አሁኑ ሄደና ጨርሰው፣ ከዛ አሳውቀኝ። ችግር የለውም፣ ሁሉን ነገር ጨርሼ አሳውቅሃለሁ። ይሄ የተረገመ ሰውዬ እሷን እንኳን እንደፈለክ አድርጋት ይላል እንዴ? ምን ይገርማችኋል? ሰውየው እኮ በገንዘብ ጭንቅላቱ ሰደፍ ነው። ደግሞ ከዚህም በላይ ክፉ ነገር ሊያደርግ ይችላል። አወሮቢ ካሰብነው እና ከገመትነው በላይ በጣም መጥፎ ሰው ነው። ነገር ግን ከዚህ በኋላ ባቀረብነትና በእኛ ሀሳብ ይስማማል። ነገር ግን የሚስማማው እኛን ያጃጃለ መስሎ እኛን ወደፊት አውጥቶ ለመበቀል የሚጠቀም ነው። ከዚህ ቤተሰብ በመሆኔ በጣም ነው የማዝነው። ግን ሁላችሁም እንድታውቁልኝ የምፈልገው ነገር ማንም ስራው ተባብሮ እንደማላውቅ ነው። አትዘኝ ኔት ውሃ ምንም ያክል ቢቆሽሽ ቆንጆ አበባ ማብቀሉን አያቆምም። ስማ፣ የከፈልነውን ከፍላለን እንጂ አንተን ድጋሚ ማጣት አልፈልግም። ውዴ፣ ከዚህ በኋላ ምንም አይነት ነገር ቢፈጠር እና ምንም አይነት ነገር አንቺን ከጎን የሚለየ ነገር የለም። እሺ? ከኔ የሚያርቀኝ ነገር አይፈጠርም። አይ በጣም ጥሩ፣ አንድ እርምጃ ሄደናል። ስለዚህ የሰውየውን ሀሳብና እቅድ ማወቅ አለብን። አዎ መግቢ፣ ባለፈው ሙሉ በሙሉ ወጣልሽ ውስጥ አስገብተሻል አይደል? በጣም ጥሩ። ውዱ ፍቅረኛ ጋር ደውይለትና እራት እንዲጋብዝሽ አድርጊው እስኪ። እኔ ትንሽ ራሴን ስለማመኝ ትንሽ ወጣ ብዬ ትንሽ ነገር ይሰጥ።
ይህን የመሰለው መሰላጣ ጥሞ ሄድሽብኝ። ታዲያ ምን ችግር አለው? አሁን ታጣጥሞ አይደል እንዴ? በደንብ እንጂ። እኔ የምልህ በደንብ ሳልጠይቅ ስራክ ምንድን ነው? ማለቴ በምን ዘርፍ ላይ ነው የምትሰራው? ኦኬ ለካ አልነገርኩሽም። ለካ አንቺን ጠይቄሽ ልደብቅሽ ነበር ማለት ነው። ይገርምሻል፣ እኔ ሰዎች ደስታ የሚያስደስተኝ በቃ በእኔ የተወሰኑ ሰዎች ሲደሰቱ ማየት እንዴት ደስ የሚል ነገር መሰለሽ። የሆነች ድርጅት አለች፣ በዛ ላይ የወደቁ ሰዎችን እያነሳው ጧሪ ቀባሪ የሌላቸውን ሰዎችን በማገዝ ስራ ላይ ነው የተሰማራሁት። ዋው በጣም ደስ ይላል። ይሄ በረከት ስራ እኔን ባያልፈኝ ደስ ይለኛል። ለእኔም ይሄን ቦታ ካላችሁ አንቺ ዝግጁ ሆነሽ ለእንዳንቺ አይነቱ ጥሩ ሀሳቢ ሰዎች በራችን ክፍት ነው። ሞቃልኝ አይደል? ከአንቺ ጋር ሄሎ ወንዴ፣ ያንን ኬስ ይሰራልህ አይደል? አቶ መስፍን እቅድህን ስላደናቀፍኩብህ በጣም ይቅርታ። አንተ ልጁ ምንድን ነው ያደረገው? እድለኛ ነህ። እሱ ጋር ያደረጉትን ነገር በሙሉ እስካሁን አንተ ጋር ማድረግ አልጀመርኩም። አሁን ገና ከልክ አለፍክ። በነገር ላይ ፕላኔ ልንገርህ። በመጀመሪያ ያቺ ያደራ ልጅህን ምን ነው? ምን የተፈጠረ ችግር አለ እንዴ? አንድ ከዚህ ልጅ ደውሎልኝ እኮ። ምን የዚህን ያክል የሚያናድር ነገር? የስራ ጉዳይ ነው። የስራ ጉዳይ ነው እንዳልል ደግሞ ስራ ከእንደዚህ አይነት ነገር የጸዳ ነው። ታውቂያለሽ፣ በቃ አንዳንድ ጸድቅ ቦታ ላይ አንዳንድ ሰይጣኖች አይጠፉም አይደል? በቃ በኋላ እደውልልሻለሁ። እኔ መሄድ ሳይገባኝ አይቀርም። የኛ ቅዱስ ሰው አንተን ብሎ ቅዱስ ሰው አንበሳው ሱራ ይሰራልሃል። የታባክ እናንተ በገንዘብ ፍቅር አይምሯችሁ የደነዘዘ ሰዎች፣ በቃ ሰዎችን ማገት መግደል ነው ስራችሁ። አሁን እኮ ነው የሚገባኝ። ለካ አጎቴ እንደዛ የሚወድቅ ይህን ቆሻሻ ስራ ስለምትሰራለት ነው። እንዴት እዚህ ልትመጪ ቻልሽ? ማለጌ ምን ልታረጊ መጣሽ? ልገሉት የነበረው እኮ ፍቅረኛዬን ነው። ያው የሚወደኝ የምወደው እናንተ አይነት ደግሞ ድፍን ለሆኑ ሰዎች ሊገላሉ ማለት አልገባኝም። ምን ለማለት ፈልገሽ? ማለት እንዴት ምናምን አያስፈልግም። ደግሞ ያንተና የዛ ቆሻሻ አጎቴ ሴራ መሆን እኮ ነው የሚገርመኝ። አሁንም ልታመሰግነኝ ይገባል። በእኔ ምክንያት ነው በህይወት ያለው። አንቺ ግን ምን አይነት ጨካኝ ሴት ነሽ? እንዴት እንዳባት ተንከባክባ ያሳደገሽን አጎትሽን ትገጂዋለሽ? አጎት እኔም እኮ እንዳንተ ነበረ የማስበው። ውይ አጎቴ ጥሩ ሰው ነው ምናምን ብዬ ነበረ የማስበው። ግን ምን ያደርጋል? አሁን እሱ ነርሳው። አሁን ምልህን በስነ ስርዓት አዳምጠኝ። አሁን ሱራ ይመጣል። እሱ ሲመጣ እያንዳንዱ ምልህን ነገር ታደርጋለህ። አይ አላደርግም አይሆንም የምትል ደግሞ ከሆነ ያው የነገዋን ፀሐይ ድጋሚ አታያትም ማለት ነው። ገባ? እንዴ ሱሪ እየመጣሃል? አዎ መጣኝ። እንደምን ነህ? ግባ እስቲ እና ግባ። እስቲ ቁጭ በል። እኔ የምለው ሱሪ ቁርስ በልተሃል? አዎ በልቻለሁማ። ግን ይሁን የሚበላ ነገር ካለሽ ብታጎርሽ ደስ ይለኛል። በእጆች መጉረስ እንዴት እንደናፈቀ። ኧረ አለኝ ልጄ።
እንዴት በጠዋት መጣ ዛሬ? እኔ ልጅ ያው ይሄ ያንቺ ግብዳ ጉርሻ ናፍቆኝ ይሆናል። አይ ልጄ፣ ዛሬስ ህልም አላየሽልኝም እንዴ? ለምን ሁሉ ጊዜ በህልሜ ብቻ ትመጣለህ? አንዳንዴ እንደዚህ በአካል ና እንጂ። አይማ የኔ ጀግና ናት። በቃ ህልም በፕሮግራም ነው የምታየው። እኔ የምልህ ሱራዬ፣ እንደው የኔ እንደው ሳሮኔ ደህና ናት? አሁንስ እንደው ሰሞኑን በጣም ጠይቃኝም አታውቅ። ደህና ናት ወይ? ደህና ናት። ያው በሆነ ሰው ታግታ መምጣት አልቻለችም እንጂ። እኔ የምልሽማ የባለፈውን ነገር እኮ አጣራሁ። የቱን ነገር ልጄ? ምንድነው ረሳሽ እንዴማ? ባለፈው ያ አረመኔ አጎቷ እጁ አለበት ምናምን ነገር ብዬ ያወራሁሽ ነገር አለ አይደል? እና ምን አገኘ? እሷ እጇ የለበትም አይደል የኔ ልጅ? አዎማ እጇ የለበትም። እንደውም ባይገርምሽ ይሄን ቆሻሻ ስራ ሲሰራ ለሚተባበረው ለእሷ ጋር እንደ መጠቀሚያ አሳልፎ ሊሰጣት ነበር። እሰይ እሰይ! እንኳን እሷ ይኸው ሳርዬ ተወለደች እንጂ ንጹህ ናት አላልኩም ነበር ያኔ? እሱማ አንቺ ያው ብለሽ ነበር። ደግሞ ሰሞኑንማ ከዚህ በኋላ ድጋሚ ላትለያዩ በደንብ ትገናኛላችሁ። እሰይ ያርግልህ። እሰይ እማ አሁን መሄድ ነው ብኛል። ትንሽ ብላ እንጂ ቆየኝ። ትንሽ አትጫወትም የኔ ልጅ? እባክህ ውዬ ባድርም የቆዩ አይመስልሽም? እማ ቻው። እሺ ሰላም። ደህና ዋል። ሮቢ፣ እስኪ ወዳጄን የምንከባከቡት እቃዎች አቀብል። መቼም እስካሁን በህይወት ያቆየው ለእኔ ምናልባት ጠቀሜታ ያለህ እንደሆን ብዬ ስላሰብኩኝ እንጂ አንተ እንዳሰብከው የዋህ ሆኛለሁ። ነገር ግን አንተ እዛ እየተባበርከኝ እና ከዚህ በኋላ ተው በእናትህ አታድርገው። ተው እባክህ፣ አቅምን ብዙ አጨርስ። ይሄ ለአንተ የተዘጋጀልህ አቀባበል እንጂ ዋናው ፕሮግራም ገና ነው። ሱራ፣ በእናትህ በፈጠረክ ልቀቀኝ። እኔ ምንም አላውቅም። ይህን ነገር ማሰብ የነበረብህ ያኔ እናቴን ለማስፈራራት ሳትሄድና ዛሬ ደግሞ እኔን ለመግደል ሳትመጣ ነበር። አንድ ሀሳብ ላቀርብልህ። ምናልባት ራስህን የምታድንበትን ሀሳብ ስለ አለቃህ ለእኔ የሚያስፈልጉ ነገሮች ኢንፎርሜሽን የምትነግረኝ ከሆነ ምናልባት ህይወቱን ልታድናት ትችላለህ። እኔ እኮ ምንም አላውቅም። እኔ የታዘዝኩትን ብቻ ነው የምፈጽመው። ይህ ሁላ ሴራና ሁሉን ነገር የሚያቀናብረው አቶ መስፍን ነው። በጣም ታማኝ ሰው ነው። እባክህ እሱ ለአንተ ያለውን አቋም በዚህ ልክ ብታውቅ ኖሮ እንደዚያ አትሆኑ ነበር። አንድ ኢንፎርሜሽን ላሳይህ እና ታዲያ በዚህ ልክ ካወቀኝ የቀጠርኳቸው ድርሾች ስራቸውን በትክክል ካልሰሩ ቢሞቱ ግድ የሚሰጠኝ ይመስላል? ማለቴ አሁንም ቢሆን እኮ በገንዘቤ ሌላ ስራውን በትክክል የሚሰራ ውሻ መቅጠር እችላለሁ። አየህ፣ አለቃህ ለአንተ ያለው እንደዚህ አይነት አመለካከት ነው። አንተ ግን እዚህ ላይ ሆነህ በሞት አፋፍ ላይ ሆነህ እንኳን በዚህ ልክ አንተ ሰው አልገደልክም ማለት አልገባኝም። እስኪ አስረዳኝ። እኔ ሰው ገድዬ 6 ዓመት ታስሬያለሁ ነው የወጣሁት። ሁሉም ነገር የተቀናበረ ነው። ከፊት ለፊቱ ዞር ብትልና ሁሉንም ነገር መቆጣጠር እንዲያስችለው የተቀናበረ ሲሆን ማለት አልገባኝም። እስኪ
በደንብ አስረዳኝ እስኪ። አቶ መስፍን የአባትን ድርጅትና ቤቱንም በራሱ ስም ለማድረግ ግዴታ አንተ ከፊቱ ዞር ማለት ነበር። ማለት ሁሉ ነገር መቆጣጠር እንዲያስችለው ግዴታ አንተ ከፊቱ ዞር ማለት ነው። ስለዚህ ምስክር በማያስፈልገው ወንጀል ድራማ ሰርተን ወደ ወህኒ ቤት አስወረድን። ምንባል ወንጅ እድሜ ልኬን ስትጸጸት እንድኖር እናንተ እያገራታችሁ እንዳደረግፈረዳችሁብኝ ሰዎች ያይነስናል ነው የሚገኘው። ሳሮን፣ አቶ መስፍን ወይም አጎትሽ ከምታስቡት በላይ አረመኔና ጨካኝ ሰው ማለት። ከዚህም በላይ ያልነገርከን ነገር አለ ማለት ነው። ለምን አትናገርም? በሁለታችሁም በኩል እንደማልተርፍ አውቀዋለሁ። እዚህ ዝም ብል ሱራፌል አይለቀኝም። እውነቱን ተናግሬ በወጣ ደግሞ አቶ መስፍን እንደማይለቀኝ አውቃለሁ። ይኸውልህ ወንዴ፣ እኔ አሁን ቃል ገባልሃለሁ። ሱራ ምንም ሳያደርግ ይለቃል። ቃሌንም እሰጥሃለሁ። እሺ፣ ግን እጄን በጣም እየደነዘዘኝ ነው። ልትፈቺልኝ ትችላለሽ? በሱ በኩል እንኳን በጣም ይቅር። እሱን ከሱራ ጋር ማውራት ትችላላችሁ። ያው ሁሉም ነገር ከነገርከን ግን ያው ፍላጎትን እናሟላለን እንችላለን። እመኚ፣ የምር ሁሉንም ስነግራችሁ ታምኑኛላችሁ። ለምን አትናገርም ታዲያ? እየጠበቅንህ መሰለኝ። የሱራፌል አባት የሞተው በተቀነባበረ የመኪና አደጋ ነው። ምን? የኔ ሱራ አባቱ የሞተው በዛ ጨካኝና አረመኔ አጎቴ ነው እያልከኝ ነው? ያው በሰዓቱ ከአዲስ አበባ ውጭ እንደሚወጣ ስላወቀ የመኪናውን ፍሬንና መሪ ከጊዜ ቆይታ በኋላ እንዲበላሽ አደረገው። ልክ ከአዲስ አበባ እንደወጣ መሪውንና ፍሬኑን መቆጣጠር ስላቃተው ከባድ የመኪና አደጋ ደርሶበት ሕይወቱ አለፈች። እንዴ ሱራ እየዝናሽ ወይ እንደምን አሉ? አለሁ። እግዚአብሔር ይመስገን አለ። እግረ መንገዴን እኮ ደርሶ እየመጣ ነው። መገጣጠማችን ይገርማል። አይ ችግር የለውም። እንኳን ደስ አለሽ፣ እንኳን ደስ አለሽ። ምንድን ነው ልጄ ደስ የሚለኝ? ህይወት ተመልሶለታል። እንግዲህ ያኔ በባንካችን አሰራር መሰረት በሐራጅና በጨረታ ሽጦ የነበረው ቤቱ እንግዲህ ያው በድጋሚ ተመልሶለታል። እንኳን ደስ ያለዎት ለማለት ነበር። የኔ ቤት በስ አቤት አቤት፣ ምንድን ነው የምትለኝ ልጄ? እውነትህን ነው የምትለኝ? አዎ እንኳን ደስ አለዎት። ወይኔ 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 ወይኔ፣ እንደው እውነት ነው የምትነግረኝ ነገር? አዎ ይኸው አጠቃላይ ሰነዳት። አቤት መድኃኔዓለም፣ አቤት መድኃኔዓለም፣ አቤት መድኃኔዓለም፣ አቤት የወረደብኝ በረዶ፣ የወረደብኝ ዝናብ፣ የወረደብኝ ዶፍ። በቃ በቃ መድኃኔዓለም፣ እናትና ልጁ፣ እናትና ልጁ። አቤት 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 እሰይ መድኃኔዓለም፣ እሰይ ነገር አልቋላት። እግዚአብሔር ይመስገን። ልጄ ሱራፌል፣ ልጄ ጀግናው፣ ልጄ እንዳለው አደረገው፣ ልጄ እንዳለው አደረገው። እሰይ 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 እሰይ። እኔን ከሜዳ ላይ ያነሳኝ ፈጣሪ፣ ለእኔ እውነቴን የመለስክልኝ ፈጣሪ፣ እውነቴን የመለስክልኝ ፈጣሪ፣ እውነቴን አሸናፊነቴን ባልበላሁት ዕዳ ሜዳ ላይ ወድቄ ለዘመናት ተሰቃየሁኝ። እንኳን ደስ ያለህ የኔ ጀግና። ማለት በዚህ ሰዓት የምን ደስታ ነው የምትለው? ያው ጦርነቱን እኮ አሸንፈዋል። ማለት አልገባኝም። በደንብ አስረዳኝ። ምን ነገር ተፈጠረ? አሁን እኮ በዚህ ስመጣ ማሚ ጋር ነበርኩኝ። የቤቱን ካርታ እና ደግሞ ባንክ ላይ ነበራችኋል አይደለ? እዳ ሙሉ ለሙሉ ነፃ ሆኗል። አረገው መለሰላት። በእርግጥ ለማሚ ቤት መመለሱ አሪፍ ነገር ነው። ታውቂያለሽ፣ አንቺ እንዳሰብሽው ግን ጦርነቱን እያሸነፍኩ ሳይሆን ገና እየጀመርኩ። ይገባኛል እኮ እኔ ጌታ።
ያው አንተም 6 ዓመት ያለምንም ጥፋት ከእስር ቤት መግባት፣ ማሚን ደግሞ መንገድ ዳር መውጣቷ፣ ቤት ብቻ ሁሉም ነገር ደግሞ የፊቱን ነው እንጂ ማሰብ ያለብን በቃ አልፏል እኮ። እሺ እኔ ቆንጆ ታውቂያለሽ፣ በሆነ ነገር አጎትሽን በጣም ነው የማመሰግነው። ማለት አጎቴ ደግሞ ለምን ነው የምታመሰግነው? ምንም አታመጣም ብሎ ንቋትም ቢሆን እንኳን እናቴን ገሎ መገላገልና ሁሉን ነገር መጨረስ ይችል ነበር። ታውቂያለሽ፣ ግን አላረገውም። በእርግጥ አዎ ለሱ ይሄ ቀላል ነበረ፣ ግን ያው እስካሁንም በህይወት አለች። ሲቀጥል ደግሞ ለዚህ ሁሉ ኃጢያቱ እግዚአብሔር በአንተ እንድከፍለው ብሎ ነው። ሙሉ ለሙሉ ለሱ ያሰቡለት ቅጣትና በቀል ሁሉም ነገር አነሰብኝ። ነገር ግን አሁን ቃል እምገባልሽ ሁሉንም ነገር ሂሳብ ሰርቼ በደንብ አስከፍለዋለሁ። ያው በቃል መሰረት እኮ አሁን እኔ መላክ አለብኝ። አዎ ለካ ቤቱን ለእናቴ ስለመለሰላት እኔም እስረኛዬን መልቀቅ አለብኝ። አሁን ልሄድ መሰለኝ። እሱማ ግድ አይደለ? በቃ ቻው። ሄሎ። እኔ እንግዲህ ቃሌን አክብሬ ቤቱን አስረክቤያቸዋለሁ። የእናንተ ቃል ብቻ እኮ ነው የቀረው። አዎ እኔም ውሻን እለቅላለሁ እና አንድ ነገር የሚቀረኝ ያው የፋይል ጉዳይ ነው። እሱንም በኋላ ጨርስላለሁ። በጣም ጥሩ። ስትፈልገኝ የት እንደምታገኘኝ ታውቃለህ አይደል? እሺ፣ እዛው እንገናኛለን። መልካም። በደንብ ስማኝ። ዛሬ ፋይሎቹን ልቀበልም ነው። ከነገ ጀምሮ ወደ ስራ መግባት አለባችሁ። የስራ ማስኪያጃውን ደግሞ ነገ እለቅላችኋለሁ። እሺ፣ ተዘጋጅታችሁ ጠብቁ። ነገ እደውልላችኋለሁ። ወንድ ልጅ ነው መውለድ። በቃ ወንድ ልጅ። እሰይ 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 እሰይ። ሶራ መታችኋል እንዴ? ለምን አረፍ አትለው? እኛ ለመቀመጥ አልመጣንም፣ ቃላችን ለማክበር እንጂ። በጣም ጥሩ። ስለዚህ በቃ እናትም ወደ ቤቷ እንደተመለሰች ሰምቻለሁ። ስለዚህ የሁለታችንም ችግር በሰላም ተፈታ ማለት ነው። ይሁዳም ኢየሱስን ስሙት ነበር፣ ግን የሳመው ኢየሱስ ስሙ እኮ ነው አሳልፎ የሰጠው። አሎ፣ ዶክመንቶችን እጅ አስገብቻለሁ። እናንተ ስራችሁን መጀመር ትችላላችሁ። መልካም።
መድኃኒዓለም ይኸው ወደ ቤቴ ተመለስን፣ ኑሯችን ተመለስ። ደግሞ ልጃችን ደግሞ እግዚአብሔር ደግሞ ይመጣና እዚህ ግቢ ድረነው ድንኳን ጥለው ወልደሽ ከብደሽ ልጅ ይሄንን ዓለም ደግሞ ሳታሳየኝ አትውሰደኛ መድኃኒዓለም። ማን ነው እስቲ ፈጅሳል ማን ነው ሳሪ ማን ነው መጣ ልጅ ማን ነው ወይኔ ማን እንዴ ይሁ ማን እንደመጣ እንዴ ልጅ እማ ተረጋጊ። እኔ ልጅሽ ነፍሰ ገዳይ አይደለሁም። አውቃለሁ ልጅ ያውቃለሁ፣ ጨካኝ እንዳልሆንክ አውቃለሁ። ልጅ ወይኔ